ሃይ እንዴት ናችሁ? ሰብስክራይብ አታርጉ፣ ግን ስለሚጠቅማችሁ፣ ስለሚያስተምራችሁ፣ ስለሚያዝናናችሁ እዩት። ቴንኪው። እንደምን ከርማችኋል? አንድ በጣም የሚያንገበግበኝ ነገር ለማካፈል ያህል የመጣሁት ጠፍቻለሁ አውቃለሁ። ብዙ ቪዲዮ እየሰራሁ ነገር ግን አንድ ያንገበግበኝ ነገር ለመናገር ነው። ሰው እንዴት ለጓደኛው ምቀኛ ይሆናል? አይ ነው ምቀኝነት፣ መጥፎ ማሰብ፣ ከሰዎች ጋር ፉክክር ውስጥ መግባት ሰብአዊ ባህሪ ነው። ሁላችንም የሚያጋጥመን ነገር ነው። ግን እንዴት ከጓደኛችን ጋር እንደዚህ አይነት ስሜት ይሰማናል? ጓደኛ ማለት ትርጉሙ ጓደኛ ማለት ለማይገባችሁ ሰዎች ጓደኛ ማለት የመረጣችሁት ቤተሰብ ማለት ነው። የመረጣችሁት አብሯችሁ የሚኖር ሰው ማለት ነው። ከቤተሰብም በላይ በፍላጎታችሁ ከጎናችሁ ያለ ነው። ከቤተሰቦቻችሁ ጋር ሌላ ነገር ውስጥ ብትገቡ ምንም ማድረግ ትችላላችሁ። ጓደኛ ግን ትተውታላችሁ፣ ጥላችሁ መሄድ ትችላላችሁ። ጓደኛችሁን ስትመርጡ ጓደኛችሁ ሊሆን የሚገባው ሊያስተምራችሁ፣ አብሯችሁ ሊያድግ የሚችለው ሰው፣ ከናንተ በላይ የሚችል ነገር የሚፈልግ እንኳን ቢሆን ከናንተ በላይ አቅም ያለው ሰው እንኳን ከሆነ ወይ ብትሆን ይሄን ነገር እንዴት አደረግሽው፣ እንዴት እንዳንቺ ማድረግ እፈልጋለሁ ወይ እንዳንተ ማድረግ እፈልጋለሁ ብላችሁ ልትማሩበት የምትችሉት ሰው፣ ልትደጋገፉት የምትችሉት ሰው፣ አንድ ቡድን ናችሁ። አንድ ቡድን ሆናችሁ ሌላ ሰዎችን የምትፈዋከሩ ሰዎች ናችሁ ጓደኛ ሲባል ማለት ነው እንጂ እርስ በርሳችሁ እየተፈዋከታችሁ ልትጣጣሉ ወይም ልትመቀኛኙ አይደለም። በጓደኛ ስም አብራችሁ እየበላችሁ አብራችሁ እየጠጣችሁ እየተደዋወላችሁ እየተገናኛችሁ ግን ውስጡን የሱ ለውጥ የሷ ለውጥ የሚያድብናችሁ የሚያሳድራችሁ ከሆነ የምሬን ነው ይቅር፣ ጓደኝነቱ ይቅር። በአቅማችሁ የሆነ እናንተ መከበር፣ መደነቅ፣ መጨብጨብ ከሆነ የምትፈልጉት በአቅማችሁ ያለ ጓደኛ ፈልጉ። ግን ትክክለኛ ሰው ከሆናችሁ ከእናንተ በላይ የሆነ ጓደኛ እናንተን ይለውጣችኋል፣ ይገፋችኋል፣ እንደውም ደስተኛ ልትሆኑ ነው የሚገባው። ስለዚህ ይችን ነገር ለመናገር የመጣሁት እንዴት ጓደኛችሁ ለምቀኛ ትሆናላችሁ? እንዴት በጓደኛችሁ ስኬት ትቀናላችሁ? የምር ራሳችሁን ተመልከቱት። ባይ በሄድክበት ሁሉ ትጠየቃል። አንተ አትወልድም እንዴ ይላል። ልክ ባልና ሚስት እየገቡ መኝታ ቤት ቁጭ ብለው ያዥ እግሩን አንቺ ጨረሽ እግሩ ነው እኔ እጅ እየሰራው ነው ጣቶቹን ጥፍር እንዳትረሽ ምናምን ተባብለው የሚሰሩት ይመስላል እንዴ? ልጆች የማስጦታ ናቸው ነው የሚል ሰጪ ማን ነው? አለቀ። ሰው መጥቶ ስትጠየቁ ጥግ ይዛችሁ የምታለቅሱ ሴቶች ምን ሆነሽ አትወልድም አሉን እንዴ? ያመሻል እንዴ? ልጅ እኮ እኔ መስራት አልችልም የሚሰጠው እሱ ነው። አትይም እንዴ? በሰላም በቃ እግዚአብሔር ይርዳል። ችሎት ከሄዳችሁ በኋላ አታልቅሱ። ዳኞች አለቅሳችሁ ማላለቅሳችሁ ምንም ህግ የሚላቸው ነገር የለም አሁን ላይ። ምክንያቱም በጣም ብዙ ሸታም ሰዎች ወይንም ደግሞ ተጎጂ ያልሆኑ ሰዎች እንደተጎዳሱ ማለቀስ ችሎታ አላቸው። ስለዚህ ማለቀሳችሁ ፋይዳ የለውም። ተቃራኒ ወገናችሁን ተከራካሪያችሁን አንጀቱን ከምታረሱት አታልቅሱ። ቆፍጠን ብላችሁ ተከራክራችሁ አሪፍ ጠበቅ ይዛችሁ ወስፓፕ እንደናችሁ። ይሄ መልእክት እንግዲህ ለወንዶች ዲያስፖራዎቻችን እንዲደርስ ሼር አድርጉልኝ። ወንዶቻችን እንዴት ናችሁ? ደህና ናችሁ? በመጀመሪያ እንኳን ደህና መጣችሁ። በመቀጠል ግን የድሮ በጣም ብዙ ስለቆያችሁ ነው መሰለኝ ውጪ የኢትዮጵያ ሴት ምን አይነት ኩሩ ሴት ምን አይነት ጀግና ሴት እንደሆነች ጠፍቶባችኋል በጣም ብዙዎቻችሁ ማለት ነው። ጥሩ ሰዎች ልትሆኑ ትችላላችሁ፣ ግን ከታዘብነው አንፃር ወይም ብዙ ሴቶች ሲያወሩም እኔም ካየሁት ነው የምነግራችሁ። መንገድ ላይ ብቻዋን ወይም በግሩፕ የምትሄድ ሴት ስታዩ እናንተን ልትስብ ወይም የእናንተን አትራክሽን ፈልጋ ይመስላችኋል። ክለብ ውስጥ ወይ ካፌ ውስጥ በዛ ብለው ሴቶች ከተቀመጥ እያዩን ነው ኦር ሰምቲንግ እኛን ፍለጋ ነው። እስቲ ጠይቅ፣ እዚህ የነበሩትን ወንዶች ጓደኞች ካሉ የሰፈር ልጆች ካሉ ጠይቃቸው። ሴቷ አዲስ ታይም ማለት ነው 10% አይሞላም አንተን ፈልጎ እየወጣ ያለው ሴት 90% ኢንዲፔንደንት ነው አዲስ ታይም። ከራሱ አልፎ ወይ ከሱ አልፋ ቤተሰቦቿን ዘመዶቿን የምታኮራው የምትደግፍ ሴት ናት አዲስ ታይም ያለችው። ቀረ ድሮ ይሄ አንተን ብሎ ወጥቶ ኦር በወንድ ልጅ ገንዘብ እዝናናለሁ ድሮ ቀረ። ሼር አድርጎ ነው ሴቷ አሁን የሚዝናናው። አትሾው ላይ አስሬ ዲጆ ጋር እየሄድክ ብር መስጠት ኦር ምናምን አያስፈልግም። ብዙም እንደዚህ አትሆን። በኮፍያችሁና በቲሸርታችሁ ነጭነቱን ለምታስቡ ይመስለኝ እንደ ቲሸርታችሁ ነጭ ነው አይምሯችሁ ብዙዎቻችሁ ሳያችሁ በኮፍያው ነው የምታስቡት። ጭንቅላት የላችሁ። መንገድ ላይ ክላክስ ታረግና ያየሽኝ ነበር ኦር ሰምቲንግ ምናምን። ሲሪየስሊ ያንተን የተከራየውን ቆርቆሮ አላየሁትም ብራዘር። አታየውም። ሌላውም እርግጠኛ ስለሆንኩ ነው ቤተሰብ እንዳለ ልጅ እንዳለ እዛ ሁሉም ሰው ያውቃል። ያንተ መጫወቻ ለማድረግ አትሞክር። ለነገሩ በእናንተም አይፈረድም። ገና ሳትመጡ እዚህ ያሉት ወንዶች
ምን እያሉ ቲክታክን ኦር ሶሻል ሚዲያውን ሲጠቀሙበት እንደነበር እናውቃለን። ሴቶቻችን እንግዲህ ወንዶቹ እየገቡላችሁ ነው ምናምን ሰው ያንን ስላያችሁ አይምሯችሁን አበላሽታችሁት ነው የመጣችሁት። ግን እንደዛ እንዳይመስል በጣም አዲስ ታይም ተቀይሯል ነገሮች። ብዙ ሰው ራሱን ችሏል። ብዙ ሴት ራሷን ችላለች። ስትለብስ ስትዘንጥ ኦር ቀሚስ አድርጋ ኦር ፋ ብላ ሱሪዋን ምናምን አድርጋ ክለብ ስትገባ ኦር ካፌ ስትገባ ያንተን አትራክሽን ለመሳብ አይደለም። ጠይቅ የነበሩትን አልኩ። ዘናጭ ከሆነች ሴቷ ቆይታለች፣ ራሷን ከቻለች ቆይታለች። ስለዚህ ለአንተ ሲል ምንም የቀየረችው ነገር እንደሌለ እንድታቅ ነው። ተናገሩ እንጂ የነበራችሁ ወንዶች፣ እዚህ የነበራችሁ ሴቶችን ላይክ ምን ያህል ጀግና እንደነበሩ ኦር ደግሞ አሁን እነሱን ሲያዩ ምንም የተፈጠረ ነገር የተቀየረ ነገር እንደሌለ ለምን አታወሩ? አምሹር ከዚህ መሀል የምታዩ ሴቶች ካላችሁ በጣም ብዙ እንደደረሰባችሁ አውቃለሁ። ኮሜንት ሴክሽን ላይ አስቀምጡልኝ። ኤኒዌይስ ጥሩ ወንዶች ትኖራላችሁ ዲያስፖራዎች። ቴንክ ዩ ሶ ማች። ሌሎቻችሁ ግን አይምሯችሁን ትንሽ አሰሩት። ሁሉም ሴት አንድ አይደለም። ያንተን ገንዘብ ማንም አይፈልግም ብራዘር። ቴንክ ዩ ሶ ማች ስለመጣህ እናመሰግናለን። ፈታ ብላ ሀገር ላይ ሂድ እንጂ የተወራልህ ወይም ደግሞ አስበው የመጣው ነገር አይሳካም።